አያችኋት አይደል ይህችን ፈረንጅ? ሰማችሁት አይደል ታሪኳ? እናቷ ከልጅነቷ ከደቡብ አፍሪካ ይዛት መታ በምታሳድግበት ሰዓት በጥቁር አንበሳ በሕክምና ስህተት ሆዷ ውስጥ መቀስ ይረሳና በካንሰር እናቷ ትሞታለች። በዚህ ግራ ተጋብታ በምታለቅስ ሰዓት አንድ እማሆይ ታገኛትና ወደ ገዳም ይዛት ትሄዳለች። ታዲያ የእድል ጉዳይ ሆኖ አባቷ እሷን ለማግኘት ከደቡብ አፍሪካ ወደ ኢትዮጵያ በሚመጣበት ሰዓት ላይ እሱም በአይሮፕላን አደጋ ህይወቱ ያልፍና ከዚህ ዓለም በሞት ይለያል። ታዲያ ዕጣ ክፍሏ ወደ ገዳም መኖር የሆነው ይቺ ፈረንጅ እድሜ እስከ 13 ዓመቷ ድረስ በገዳም ውስጥ ትኖራለች። ታዲያ እማሆይም እድሜያቸው እየገፋ በሄደ ሰዓት ልጄ ወጥተሽ ትዳር መስርቺ፣ የራስሽን ህይወት ኑሪ፣ ወደ ከተማ ሂጂና ባልፈልገሽ አግቢ ይሏታል። እሷም የእማሆይን ምክር ሰምታ ከገዳም ትወጣና ወደ ከተማ ወጥታ ትዳር ትመሰርታለች። 15 ዓመት በትዳር ከቆየችው ታማኝ ባሏ ማርገዟን ሲሰማ ግን ኤምባሲ የሰጣትን ብርና ንብረት ዘርፎ ጥሏት ይጠፋል። ቀን ይጨልምባታል። እንደምንም ብላ ወደ ጤና ጣቢያ ትሄድና ሰዎች ተረባርበው እንድትወልድ ያደርጓታል። የሚያሳዝነው ታዲያ የተወለደው ልጅ የልብ ኬዝ እንዳለበት ይነገራታል። የሚያግዛት ወዳጅ ዘመድ በሌለበት ሰዓት ላይ ይህንን ጨቅላ ልጅ ይዛ ትንከራትታለች። በዚህ ሰዓት የምትገኘው በብስራተ ገብርኤል ቤተክርስቲያኗ መጠጊያ ሰጥታት ሲሆን ሙሉውን ያላያችሁ ማን ያዘዋል እሸቱ ፖድካስት ላይ ገብታችሁ አዳምጡት። ሌላም ቪዲዮዎች እንዲደርሳችሁ ቤቱን ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ። ወሬ በነጠላ ይቀጥላል። ሰናይ ሰንበት።